በነገራችን ላይ ቻናል ላይ መጥቼ ለምንድን ነው የሰው ሙዚቃ ምጭ ነው? የሰው ስራና የሰው ሙዚቃ እኮ በተለይ ሙዚቃ ለዛው ሙዚቃ በጣም ነው ቻናል የሚሞትብህ። የሰው ስራ አምጥታ አትጫን። የራስን ቪዲዮ ወይም የራስን ነገር እንጂ የሰው ስራ አምጥታ ስለጫንክ ዩቲዩብ ቻናል ይጎዳብሃል። ኦሬዲ አዲስ ነው ወላኪን ያኔ ብዙ አያድግልህም። ቢያድግም እነዛ ሙዚቃውን የሰሩ ሰዎች ገንዘብ አውጥተው ብዙ ነገር ኢንቨስት አድርገው ስለሆነ ሪፖርት ያደርጉብሃል። እና የሰው ስራ ባትጭን ይጠቅማል ብዬ አስባለሁ። ይሄ እኔ የግል አስተያየቴ ነው። እሺ ወላ የሆነ ተው ሙዚቃ ጭና አይቻለሁ ቪዲዮ ላይ ዩቲዩብ ቻናል ላይ። እሱ ደግሞ ጥሩ አይደለም ላንተ፣ በተለይ እንኳን ላንተ በቃ ኦሬዲ ኮፒራይት አለው የሙዚቃ ነሺዳ ምናምን የሰው ስራ አምጥቶ መጫን ሪፖርት ይደረግብሃል። ስለዚህ ዩቲዩብ ቻናልን ማሳደግ ያለብህ በራስና በራስ ስራ ብቻ ነው።